ሰላም ለእናንተ ይሁን ቅዱሳን የእግዚአብሔር ቤተሰቦች እንዴት ናችሁ? ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። ዛሬ አንድ መልእክት አለ በውስጤ። እሱን ስለ ዝማሬ ወይም ስለ መዝሙር ይሆናል። መዝሙር ምንድነው? መዝሙር መቼ ይዘመራል? መዝሙር እንዴት ይዘመራል? መዝሙር ለማን ነው? የሚሉ ሐሳቦችን እናያለን። ከእግዚአብሔር ቃል መነሻ አድርገን ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 5 ያለውን ቃል አነባለሁ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች ያለ ይጮህ ነበር። የመድረኩም መሠረት ከጨዋሂው ድምፅ የተነሣ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልኩ ይላል ነቢዩ ኢሳይያስ የጻፈው መልእክት ነው። እና ዝማሬ ሰውና መላእክት ዘወትር በቀንና በሌሊት እግዚአብሔርን ለማመስገን እንደተፈጠሩ እንዲያመሰግኑበትም የተሰጣቸው ልዩ ሀብት ሰማያዊ ዜማ ነው። መዝሙር ማለት ሰውና መላእክት ዘወትር ቀንና ሌሊት እግዚአብሔርን ለማመስገን እንደተፈጠሩ እንዲያመሰግኑበትም የተሰጣቸው ልዩ ሀብት ሰማያዊ ዜማ ነው። ክብር ለኢየሱስ ይሁን። እንግዲህ የመዝሙር ትርጉም ባጭሩ ይህንን ካልን መዝሙር ከድል በኋላ ይዘመራል። መዝሙር እግዚአብሔር አምላክ ፈጣሪ ስለሆነ ብቻ የሁሉ ገዢ ስለሆነ ብቻ ራእይ መጽሐፍ ላይ እንመለከታለን። አሁንም በዚህ ባየነው ክፍል የእግዚአብሔር ፍጥረቶች መላእክት፣ ቅዱሳን መላእክት ሁል ጊዜ እግዚአብሔርን ያመልኩታል፣ ያመሰግኑታል። እኛ ደግሞ ሰዎች በምድር ላይ ያሉ ቅዱሳን ከድል በኋላ ለእግዚአብሔር ሲዘምሩ እናያለን። ዘጸአት ምዕራፍ 15 ከቁጥር 1 እስከ 20 ድረስ ማየት እንችላለን። ዘዳግም ምዕራፍ 30 ቁጥር 19 ላይ ማየት እንችላለን። ዘጸአት ምዕራፍ 15 ከቁጥር 1 ጀምሮ ሁላችንም እንደምናስታውስ እግዚአብሔር አምላክ የእስራኤልን ሕዝብ ከግብፅ ባርነት ነፃ አውጥቶ እንደገናም ደግሞ ሲከተላቸው የነበረ ፈርዖንና ሰራዊቱን በባህር ካሰጠመላቸውና እነሱ ደግሞ የኤርትራን ባህር ከፍሎ በደረቅ ምድር ካሻገራቸው በኋላ ዝማሬ ለእግዚአብሔር እንደዘመሩ እግዚአብሔር በክብር ከፍ ከፍ ብለዋልና ለእግዚአብሔር እዘምራለሁ ኃይሌም ዝማሬም እግዚአብሔር ነው ብለው ከድል በኋላ ከበሮአቸውን በማንሳት ለእግዚአብሔር እንደዘመሩ መጽሐፍ ቅዱሳችን ይነግረናል። ክብር ለጌታ ለኢየሱስ ይሁን። በአዲስ ኪዳንም ደግሞ ስለ ዝማሬ ስናይ ከጌታችን ልደት ጋር ተያይዞ መላእክት ዘምረዋል። ሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ መላእክት ለእግዚአብሔር እንደዘመሩ ኢየሱስ ክርስቶስ በተወለደበት ሰዓት ሰላም ለሰዎች ልጆች ብለው ክብር በአርያም ለእግዚአብሔር ብለው እንደዘመሩ የእግዚአብሔር ቃል ይነግረናል። መዝሙር ዘመረ፣ አመሰገነ ከሚለው የግዕዝ ቃል የመጣ ሲሆን ትርጉሙም ምስጋና፣ ማዜም ማለት ነው። ክብር ለኢየሱስ ይሁን። መዝሙር ከቅዱሳን መላእክት ጋር የሚያመሳስለን መንፈሳዊ ተግባር ነው። መላእክት አይጸልዩም፣ መላእክት አይጾሙም፣ መላእክት ሌላ መንፈሳዊ ስርዓት አያደርጉም። መላእክት ሁል ጊዜ የሚያደርጉት መንፈሳዊ ስርዓት ቢኖር መዘመር ነው። ቀን ይዘምራሉ፣ ሌሊት ይዘምራሉ፣ 24 ሰዓት እግዚአብሔርን ያመልኩታል። ስለ ቅድስናው ቅዱስ 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 ያሉ እግዚአብሔርን ያመልኩታል። ስለዚህ ከመላእክት ጋር የምንመሳሰልበት መንፈሳዊ ተግባር ነው መዝሙር አንዱ። ክብር ለጌታ ኢየሱስ ይሁን። መዝሙር ትልቅ ትርጉም፣ ትልቅ መልእክት ያለው ነው። መዝሙር አምልኮ ነው። ልዑል እግዚአብሔር የሚመሰገንበት የሚወደስበት መንገድ ነው መዝሙር እንግዲህ አምልኮ ስንል በጣም ሰፊ ነገር ነው። ከዛ ውስጥ አንዱ መዝሙር እግዚአብሔርን እናመልካለን ማለት ነው። ስለ ቅድስናው እናመልካለን፣ ስለ ታላቅነቱ እናመልካለን፣ ስለ ፈጣሪነቱ እናመልካለን፣ ስለ አዳኝነቱ እናመልካለን። ስለዚህ በዝማሬ ውስጥ እግዚአብሔርን እናመልካለን። መዝሙር እግዚአብሔርን የምናመልክበት አንዱ መንገድ ነው። ክብር ለጌታ ይሁን። መዝሙር የተጀመረው በእግዚአብሔር ዙፋን በሰማይ ነው። ኢሳይያስ ምዕራፍ 35 ቁጥር 1 ላይ
ኢሳይያስ ምዕራፍ 6 ቁጥር 1 ላይ፣ ራእይ ምዕራፍ 4 ቁጥር 4፣ ዘጸአት ቅድም እንደነገርኳችሁ ምዕራፍ 15 ቁጥር 1 ላይ መዝሙር ጅማሬው ምንጩ መነሻው መቼ ነው? በሰማይ ነው። ሰዎች ሳይፈጠሩ መላእክት እግዚአብሔርን ያመሰግኑት ነበር። ኢሳይያስ መጽሐፍ ላይ እንደምናይ በምድር የወደቀው ሰይጣን እንኳ ሳይቀር ከመላእክት ጋር እግዚአብሔርን የሚያመሰግን እንደነበረ የእግዚአብሔርን ምስጋናና አምልኮ በቅናት ለእኔ በተገባ ብሎ የእግዚአብሔርን ክብር ሲሻማ እግዚአብሔር ወደ ምድር እንደወረወረው እንደተጣለ እናያለን። ስለዚህ ዝማሬ የተጀመረው በሰማይ ነው። ሌላ ስለ መዝሙር እግዚአብሔርን በቅኔ በሚያምር ዜማ የምናመሰግንበት ነው። እግዚአብሔር በሰጠን ኃይል በሙሉ ኃይላችን ቅኔ ዝማሬው በዜማ አድርገን የምናቀርብበት ነው። መጽሐፍ ቅዱስ ኤፌሶን ምዕራፍ 5 ከቁጥር 18 እስከ 20 በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ ይላል። ክብር ለጌታ ይሁን። ስለዚህ በዜማ በምስጋና እግዚአብሔርን እናወድሳለን ማለት ነው። መዝሙር 46 ከቁጥር 6 እስከ 7 ላይ መዝሙር የሚያበረታንና የሚያጸናን መንፈሳዊ ኃይል ነው። አምልኮ ብቻ አይደለም። መዝሙር እግዚአብሔርን በቅኔ የምናመሰግንበት ብቻ ሳይሆን እኛን የሚያበረታ የሚያቆም የሚያጸናን መንፈሳዊ ኃይል ነው። መከራ ድካም ሲገጥመን ከድካማችን የሚያበረታን እንድንደፍር የሚያጸናን መንፈሳዊ ኃይላችን ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ጳውሎስና ሲላስ በዛ መከራ ውስጥ ሆነው እግዚአብሔርን ሲያመሰግኑ በዜማ ያሉበትን ሁኔታ ረሱ። ኃይል መጣ። የመንፈስ ቅዱስ ክብር ተቆጣጠራቸው። ስለዚህ ስንዘምር የእግዚአብሔርን ኃይል እናገኛለን። ካለንበት መከራ እንወጣለን። መጽናት እንጀምራለን። መበርታት እንጀምራለን። መዝሙር 119:20 ላይ በተጨነቅሁ ጊዜ ይላል ዳዊት እግዚአብሔርን ጠራሁት እሱም ሰማኝ ይላልና በጸሎት ዝማሬ እግዚአብሔርን ሲጠራ እናያለን። ሌላ ሶስተኛው መዝሙር እግዚአብሔር ለኛ ስላደረገው ሁሉ ደስታችንን የምንገልጽበት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ስላደረገልን ነገር መዘመር አለብን። ዳዊት ሲናገር አድርገህልኛልና ለዘላለም አመሰግንሃለሁ ብሎ ሲዘምር እናያለን። ስለዚህ አንዱ መዝሙር እግዚአብሔር ስላደረገልን ነገር ደስታችንን ውለታውን የምናስታውስበት የምናወራበት መንገድ ነው። ያዕቆብ ምዕራፍ 5 ቁጥር 13 ደስ ያለው ማንም ቢኖር እሱ ይዘምር ይላል። ስለዚህ እግዚአብሔር ሰዎችን ደስ ያሰኛል። የሆነ ታሪካቸው ሲቀይር የሆነ ነገር ሲያደርግላቸው ልመናቸው እግዚአብሔር ሲሰማላቸው ደስታቸው በዝማሬ ይገልጻሉ። ሐና አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 ጀምሮ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶች ላይ ተከፈተ እያለች ስትዘምር ስታመሰግን እናያታለን። ክብር ለኢየሱስ ይሁን። በመከራና በችግራችን ወቅት ስሙን ጠርተን የለመነውን አምላክ በድልና በደስታችን ጊዜ አብዝተን ልንዘምር እንጂ ልንተክዝ አይገባም። በሐዘናችን ሰዓት እግዚአብሔርን ለምነን ብዙ ነገር ሲያደርግልን በደስታ ደግሞ ለእግዚአብሔር እንዘምራለን። ክብር ለኢየሱስ ይሁን። እንግዲህ መዝሙር መቼ ይዘምራል? በጥቂቱ ነግሬያቸዋለሁ። አንዱ በድል ጊዜ ነው። ሌላ በሐዘን ጊዜም ይዘምራል፣ በለቅሶ ጊዜም ይዘምራል። ስለዚህ መዝሙር ሁል ጊዜ በሁሉ ቦታ የሚደረግ መንፈሳዊ ስርዓት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ዝማሬ ኃይል አለው። በመዝሙር እግዚአብሔርን እናመልካለን። ደግሞ መዝሙር በዚህ ምድር የምናደርገው መንፈሳዊ ስርዓትና ተግባር ብቻ አይደለም፣ ሰማይ የሚቀጥል ነው። ራእይ መጽሐፍ ላይ ልብሳቸው በበጉ ደም ያነጹ ከመላእክቱ ጋር በጌታቸው ፊት ቀንና ሌሊት በማይታወቅበት ጨለማ ሌሊት በማይኖርበት በጉ ብርሃናዋ በሆነበት በኢየሩሳሌም ከተማ ለዘላለም ይዘመራል ማለት ነው። ክብር ሁሉ ለጌታ ለኢየሱስ ይሁን። ስለዚህ መዝሙር ትልቅ ሀብታችን ነው። ትልቅ መንፈሳዊ ስጦታ ነው። እግዚአብሔርን በዜማ ልናወድስ ልናመሰግን ይገባል። ስለ ዝማሬ ይህን ያህል ካልኳችሁ ይበቃኛል። እግዚአብሔር ዘመናችሁን ይባርክ። ተባርካችኋል።